የከምባታ ተወላጆች ለሀላባ ኢንተርናሽናል ስቴዲየም ግንባታ 34 ሚሊዮን ብር በላይ ቃል ገቡ። ትላንት አባቶቻችን ጠላትን ለማሸነፍ በአድዋ በካራማራ አብረው እንደቆሙት ሁሉ የኛ ትውልድ የቤት ስራ የሆነውን የህዝቦቻችንን ልማት እድገትና ብልጽግናን ለማረጋገጥ የሀላባ ኢንተርናሽናል ስቴዲየም ግንባታ እንደ መልካም አጋጣሚ በመጠቀም የሀላባ፣ የሀዲያ፣ የከምባታ፣ የስልጤ እንዲሁም ሌሎች ኢትዮጵያውያን በአብሮነት ቆመን የልማት ጀግንነታችንን የምናስመሰክርበት ታሪካችን በደማቅ ብዕር የምንጽፍበት ክስተት ነው ሲሉ የሀላባ ዞን ዋና አስተዳዳሪ አቶ ሙዲን ሁሴን ገለጹ። ይህ በደቡብ አፍሪካ የደመቀው የአንድነታችን ብርሃን ፈክቶና ጠንክሮ ቀጣይነት ያላቸውን የልማት ስራዎችን እየሰራ የአብሮነታችንን ትስስር ይበልጥ እያጠናከረ ለሀገራችን ልማትና ግንባታ ዋልታና ማገር በመሆን የኢትዮጵያን ሁለንተናዊ እድገት አብሳሪ ነው ሲሉ አስተዳዳሪው ገልጸዋል።